እሺ ያው ስሜ ዮሴፍ ደገፋ ይባላል። በዚህ በወረዳ 12 ወጣት ስብዕና መገንቢያ ማዕከል ስራ አስኪያጅ ነኝ። እንደሚታወቀው ያው ወረዳችን በወጣት ተኮር ስራዎች አንዱ ግንባር ቀደም የሆነው የዚህ የወጣት ስብዕና መገንቢያ ማዕከል ገንብቶ የወጣቱን ተጠቃሚነት የማርካት ስራዎችን ሰርቷል። በዚህም ባሻገር የተለያዩ ስራዎች ተሰርተዋል። አክቹአሊ ግን በዋናነት የዚህ የወጣት ስብዕና መገንቢያ ማዕከል ተገንብቶ ወደ ስራ የገባ ነው በ2017 ነው። በአንድ አመት ጊዜ ውስጥ ግን በርካታ ስራዎች ተሰርተዋል። አብርሃም ወልደረስ ይባላል። እዚህ ወጣት ወረዳ 12 ወጣት ማዕከል እዚህ ነው ላይ ተመሰረው። ያው ወጣት ማዕከል እዚህ ከተገነባ ጀምሮ አሪፍ ወጣቶቹ የትም ሳይዱ አሉባልታ ቦታ ሳይሉ እዚህ መጥቶ ይዝናናሉ። አብዛኛው አረፍት ጊዜ ምናምን እንደምታዩ ነው። ብዙ እንትን አለ፣ ካስተመርም አለ። የትምህርት ቅዳሜና እሑድ ከክላስ መልስ አብዛኛው ብዙ ጊዜ በጣም ኢንጆይ እያልን ነው የሚያሳልፍ። ስሜ ፍስሐ ጉድፋ ይባላል። እዚህ ወጣት ተጠቃሚ ነኝ። እዚህ እንደምናየው እዚህ ወጣት ማዕከል ወረዳው ከተሰራ በኋላ አሪፍ ሆኗል። ያው እዚህም ሰውም እየመጣ ይጠቀማል። ያው ዋጋውም አሪፍ ነው። እዚህ በመምጣቴ እኔ ደስ ብሎኛል። አሪፍ ለውጥ ነው። ሁሉም ሰው እየመጣ ነው የሚጠቀመው። እዚህ ዲጃር ባላለው ወረዳ 12 ወጣት ስብዕና መገንቢያ ማዕከል ውስጥ መሶብ የኪነ ጥበብ ቡድን መስርተን እየሰራ እንገኛለን። የመሶብ የኪነ ጥበብ ቡድን ዋና ስራ አስኪያጅ ሲሆን ወረዳ 12 ውስጥ 2 አመት ሊሞላል ነው እና በ2 አመት ውስጥ 3 መድረኮችን አዘጋጅተናል። በጣም በቆንጆ ሁኔታ እንትን እያልን ያለ ነው። ወረዳ 12ም ወጣት ማዕከሉም በጣም ለኛ ሰፖርት እያደረጉን ያሉት እንዲሁም ደግሞ የሶሻል ሚዲያዎችንም እንጠቀማለን። ዩቲዩብ፣ ቲክቶክ፣ መሶብ ፊልምስ፣ መሶብ ወርቅ ብለን የከፈትናቸው አሉ። እነዚህን እየተጠቀምን እንገኛለን። ስሜ ጀማል ሰይድ ይባላል። ያው የመጣሁት ከሞሰብ ፊልም ፕሮዳክሽን ሲሆን የምሰራው ወረዳ 12 ወጣት ማዕከል ሲሆን አሁን ላይ ያው በኪነ ጥበብ ዘርፍ ላይ እሳተፋለሁ። የተለያዩ ስራዎችን እንሰራለን። ለምሳሌ አሁን እዚህ ወጣት ማዕከል ላይ የተለያዩ መድረኮች ላይ እየሰራን ነው። ራሳችንን እያስተዋወቅን ነው። ለምሳሌ ህዳሴ አዳራሽ ላይ ሰርተናል እና ሰዎችንም ሰብስበን እንደዚሁ ራሳችንን ማስተዋወቅ ጀምረናል። ወጣት ማዕከሉ ደግሞ በሚችለው መንገድ እየረዳን ነው። አሁን ደግሞ ወደ ሶሻል ሚዲያ ላይ እየተጠጋን ነውና ራሳችንን እያስፋፋን ነው። ከዚህ በላይ የተለያዩ ስራዎችን እንሰራለን። ያው በምንችለው አቅም ባለን አቅም ለመውጣት እየሞከርን ነው ሶሻል ሚዲያዎች ላይ ምናምን። ወጣት ማዕከሉም ደግሞ የምንጠይቀውን ነገር በአቅሙ በቻለው እያገዘን ስለሆነ እዚህ ላይ የምንሰራው። ያው እኛም መቀላቀል የሚፈልጉ ካሉን ያው በዛው ፈቃደኛ ነን ለማለት እገልጻለሁ።